የባለቤቱን የዳሌ ማሳደጊያ ቅባት ፊቱ ላይ ተቀባው በኬንያ የሚኖር አንድ ግለሰብ ተራ የፊት ቅባት መስሎት ፊቱ ላይ ተቀብቶታል። ከጥቂት ጊዜ በኋላም ግን የሰውየው ጉንጮችም ተቀይረዋል። እውነትም ጉንጩ አቂጧል። ሁለቱም ጉንጩ አቀጥቅጧል። 5 ብር አካውንታችሁ ውስጥ አለ። 5 ብር አካውንታችሁ ውስጥ ካለ ወደ እኔ ላኩ። እኛም አውቀናል፣ ጉርጋድ ምሰናል አለች። አይተ እናንተ የጃፓን ሽንት ቤት እንዴት ዘመናዊ ነው። እጠበኝ አልኩት አጠበኝ፣ አድርቀኝ አልኩት አሁን ያደረቀኝ ነው። ዘፍዝፈኝ የለውም ዘፍዝፈኝ። አዎ በጣም እንኳንቺ እዛ ሰው ሀገር ሄደሽ እየተግማማሽ። ሰላም የዶክተር የስ ዩቲዩብ ቤተሰቦች እንዴት ናችሁ? ዛሬም ቀውጢና ባባበዱ ቪዲዮዎች ዳግም መተናል ማለት ነው። እናንተን ለማዝናናት ደፋ ቀና ስል የከረምኩት ደፋ ብዬ እንዳልቀር እናንተ የሰብስክራይብ በተኗ ነሐስ ታረጉ ቀና ላለው ማለት ነው። የሰብስክራይብ በተኗ ነሐ አርጓት። አዎ መጥቆር አለባት፣ ቀይ ሆና መቀመጥ የለባትም። ትጥቆር እስከ ቪዲዮ መጨረሻ የትም መሄድ የለም። አብረን ፈሽ ቡም ሻካላካ ነው። ቪዲዮን ከመጀመራችን በፊት እንደለመድነው ተመራርቀን እንጀምር። ያዙ ከላይ ፎቁን ከስር ሱቁን አንተ ስጠን፣ ገቡ ረቡ ሰቡ የሚሉን አንተ ያዝልን፣ ድፍኑን ለኛ ዝርዝሩን ለመቀኛ ስጣቸው። ከሴት መላሰኛ ከወንድ ቦክሰኛ አንተ ሰውረን፣ ከሰው አመዳም ከጥጃ ቀንዳም አንተ ሰውረን፣ ከባብ ተናዳፊ ከሴት እንትን ሰፊ አንተ ሰውረን። አዎ አሜን በሉ። አሜን ማለት ጥሩ ነው። ዝግጁ ከሆናችሁ ቪዲዮን እንጀምር። ዳይ ወደ ቪዲዮ ዶክተሪስ የኺንከታችን ፈውስ እሳክንን ጫወት በዶክተሪስ ዶክተሪስ ሰብስክራይብ ባድርገው የመተከዝ ለመፉዘዝ 20 ጊዜ ለክተት ወንደት ጊዜ ኩረል ለሳክ ለጫወታ የዶክተሪስ እንዴት ምረጥ yes ዶክተሪስ የባለቤቱን የዳሌ ማሳደጊያ ቅባት ፊቱ ላይ ተቀባው በኬንያ የሚኖር አንድ ግለሰብ ተራ የፊት ቅባት መስሎት ፊቱ ላይ ተቀብቶታል። ከጥቂት ጊዜ በኋላም ግን የሰውየው ጉንጮችም ተቀይረዋል። የባለቤታችሁን ቅባት ከመቀባታችሁ በፊት ስሙን ማንበብ እንዳትረሱ። ዳሌ ማሳደጊያ እውነትም ጉንጩ አቂጧል። ሁለቱም ጉንጩ አቀጥቅጧል። ቄጥ በቃ። እኔ ግን እሱም ቢሆን ኖሮ አፍንጫዬን ነበር የምንቀባው። አፍንጫዬ ያው እንደምታዩት ነው። ትንሽ ሸርተቴ ቢጤ ያለው ወደዚች ጋር እሱን ተለቅልቄ እስኪ ጉዱና ነበር። ለማንኛውም ምንም ነገር ስንጠቀም ብናነብ አሁን ይሄ ሰውዬ ጉንጩን ተቀብቶ እንደዚህ ያበጥ ቢጠጣው እንዴት ሊሆን? ሆዱን በካልቾ እየመጣ ሊሄድ ነው ማለት እኮ ነው ቢጠጣው። ስለዛ እናንብብ። በተለይ የሴቶችን ነገር ስንነካ እናንብብ። እነሱ ማይዙት ጉድ የለም አልኳችሁ። የማይዙት ጉድ የለም። አንድ ጊዜ እንደው ምን ሆንኩኝ መሰላችሁ? እኔ አላቅላችሁም። ጫማ ቆሽሿል። ስፖንጅ አንስቼ ጫማዬን በስፖንጁ ፏ አድርጌ ዘንጬ ልወጣ ስል ሲስተር አንገቴን እንቅ ምንድነው ስላት በቂጤ ነው ወይ ጫማ የምትወለውሉ? የምን ቂጥ? ለካ ስፖንጁ ቂጥ ነው። የገዛችሁ ብዙ ብር አውጥታ ከሱሪ ውስጥ የምታደርገው ቂጥ ነው። ብዙ ጊዜ የሴቶችን ነገር ስንነካ ተጠንቅቀን እነሱ ማያመጡብን ጉድ የለም። እያነካኩን ነው፣ ከላይኛው ጋር እያነካኩን ነው እና እንጠንቀቅ። ለማንኛውም ወንድሜ አቂጣል፣ በጣም አቂጣል፣ አነጥንጣል። ትንሽ 1-3 ቀን ብትቀባ እኮ በቃ ጉንጭ ትከሻ ላይ ይዘናጠፍ ነበር ማለት። ትከሻ ላይ ይተኛል ጉንጭ፣ ከዛ መዞር የለም በቃ። ገና ለጉንጭ ቶት መያዣ ፍለጋ መከራ ሰው ያያል ማለት ነው። ለማንኛውም ወንድሜ እያነበብክ ሁላችንም እያነበብክ በዚህ ሰዓት ዓለምን በጣም መነጋገር ያደረገው የዚች የ19 ዓመት ብራዚላዊት ጉዳይ ነው። እንግዲህ እቺ ልጅ 2 መንታ ልጆችን ተወልዳለች። ባዮሎጂካሊ ሲታዩ ግን ሁለቱም ከተለያየ አባት መወለዳቸው ነው የተረጋገጠው። እሷም እንዳለችው ከሆነ ኮንፊርም እንዳደረገችው ከሆነ በዛን ዕለት ከ2 ወንዶች ጋር እንደተኛች ነውና እናንተ ይሄንን ጉዳይ እንዴት ታዩታላችሁ? እኛ ሀገር የተዘፈነው ሲበሉም አንድ ላይ ሲጠጡም አንድ ላይ ሲተኙም አንድ ላይ ይኸው በቃ ክሊፑ ይኸውና። እንዴ ኧረ የእናት ወድ ዥንጉርጉር መባሉ ቀርቶ የእናት ብቻ ለብቻ ሆነ እኮ ብቻ ለብቻ። እንዴ ፓርቲሽን እኔ ብዙም አልተቀየምኳትም፣ አድንቄያታለሁ። አዎ ይሄ ዘረኝነት እኩልነትን ለማስፈን የሄደችበት ርቀት ነው። ጥቁርና ነጭ ምን ያህል እኩል እንደሆነ ማሳያ ነው። አዎ ብዙም አልተቀየምኳትም። ጥሩ ያረገች ይመስለኛል። እንደኔ ጥሩ ያረገች ይመስለኛል። አይ ፈረንጆች እነሱስ በነጭና በጥቁር ልዩነት ይያዛሉ፣ በቀለም ልዩነት ይያዛሉ። የኛዎቹ አሉ ስንቱ የሰው ልጅ እያሳደገ። እኛ ጋር እኮ ብዙ ነገር እኮ አለ። ኢትዮጵያ ውስጥ ሰው የሰውን ሰው እያሳደገ የሚኖር ስንት ሰው አለ። ዝብርቅርቅ ያለ ቀለም ኖሮ እያንዳንዱ ተለቅሞ ብያዝ ጥሩ ነበር።
ለማንኛውም ሴቶች አያልቅም ተብሎ ለተገኘ ሁሉ ማከፋፈል ተገቢ አይመስለኝም። እሷም የሰራችው ነገር ልክ አይመስለኝም። አስተማሪ ጉዳይ ነው ይሄ። ሌሎቻችሁን ለማስጠንቀቅ እሷን ማስተማሪ አድርጎ ሊሆን ይችላል ፈጣሪ እና እንዲህ የምታረጉ ሰዎች ተመለሱ ተመለሱ። አዎ ተመለሱ አላችሁ ብዙ አላችሁ ወንድም ሴትም አላችሁ እናውቃለን። ስለዚህ ተመለሱ። እንደዚህ የምትሆኑ ሰዎች እንደሷ የምትሆኑ ሰዎች አላችሁ በብዛት ተመለሱ። አዎ ተመለሱ። ጥሩ አይደለም። መምህር ይሄኔ እሺ መጀመሪያ ስሜን ነው የማስተዋውቀው። መምህር ብርሃነ እባላለሁ። እንግዲህ በዚህ በቀራዳ አንደኛ ደረጃ ትምህርት ቤት ይችን እንስሳ ከተለያዩ ከወደቁ ነገሮች ሰርቼ የፈጠራ ስራ ለማበረታታት ለተማሪም ሆነ ለመምህር ለማሳየት በራሴ አስቤ እዚህ አቅርቢያታለሁ። ስለዚህ ይችን በማየት አካላቷ፣ እግሯ፣ ጆሮዋ፣ ጭንቅላቷን በሚል በተለያየ መልኩ ያው እንግዲህ ኑሮ ኃይለኛ ኒዮሎጂ ጠይቃል ይሄን ለመስራትና እንደምታዩት እንግዲህ እንደዚህ አድርጌ አዘጋጅቻታለሁ እና በዚህ አንግል ሌላም ለፈጠራ የተሻለ ፈጠራ እንዲሰሩ ለልጆች ያበረታታል ብዬ አስቤ ነው የሰራኋት እና በዚህ መልኩ ማየት ትችላላችሁ። ሌላም ሊሰራ ይቻላል ማለት ነው በዚህ አይነት ጋሺ በነካቸው እረኛውንም ይስሩልን እና ደግሞ ወንድ ናት ሴት ናት የሚለውን ነገር እሱም ለዩልን። ከዛ ወንድ ከሆነ ሴት ይሰራላት፣ ሴት ከሆነች ደግሞ ወንድ ይሰራላት። አዎ ብቻዋን ትሆን ዘንድ ጥሩ አይደለም። አዎ ፈጣሪም እኮ አዳም ብቻውን ይሆን ዘንድ ጥሩ አይደለም ብሎ ነው ከግራ ጎኗ አጥንት ወስዶ ጮጋራችን የምትልጧን ይሰራልን። ስለዛ እርሶም ስሩለት ወይም ስሩላት። ዓለም በኒኩለር ይጨፋጨፋል። አይ መምህር ናቸው ባይዞይ አስቡት በሳቸው የተማሩ ተማሪዎችን አስቡ። በእርግጥ አልፈርድባቸውም። ከዚህ በላይ ብዙ የመስራት አቅም ኖሯቸው ሊሆን ይችላል። ግን ያሉበት ክፍለ ሀገር ወይም ደግሞ ሪሞት ኤሪያ ስለሆነ የሚያገኙት ማቴሪያል ይሄ ስለሆነ ሊሆን ይችላል ይህን ነገር የሰሩት። እርሳቸው ወደ ትልቅ የላቦራቶሪ መመራመሪያ ቦታ ቢመጡ የተሻለ ነገር ሊሰሩ ይችላሉ። ነገር ግን እችን ሰርተው ሚዲያ ላይ ያዙኝ ለቀቁኝ ማለቶት ትንሽ ከበደኝ። አዎ ቢያንስ ጎንበስ ብለህ ሳር ምትግጥ ቢሆን ኖሮ ጥሩ ነው። እንደዛ ትንሽ እንቅስቃሴ ያላት ነገር ቢሆን እሺ ትንሽ እንቀበላለን። እስር ቤት ታራሚዎች እኮ ይሄንን ነው ሲሰሩ የሚውሉት እና ጋሼ ትንሽ አሻሽሉ፣ ትንቀሳቀስ ነገር ቢሰሩ ጥሩ ነው ብዬ አስባለሁ። እኔ ካጠፋውም ይምከሩኝ ኒኩለር ሰርተው ሳያጋዩኝ በፊት። የለበሽው ልብስ ምንን ያመላክታል? ካርታን ነው የሚያመላክተው። ኮሜንት ላይ ያሳውቁኝ ምን እንደ አማረ ማሙ መስያሉ አሳይ አማረ ማሙ መስያሉ ዜና ዛሬ የኔ ነኝ የማቀርብላችሁ። አንድ ዜና አላችሁ እሺ፣ እንደዚህ እንዲሁ እንዳለው አንድ ዜና አቀርብላችኋለሁ። ወሳኝ አረስተ ኪውም ካርታም ኪው ግን ምን ነው? ኪው ካርታ ነው። አዎ ካርታ ነው። ምን ችግር አለ? ጋይስ እስኪ የለበሰችው ትርጉሙን የሚያውቅ በእርግጥ ካርታ ነው፣ ግን ኪዊ ፊደል ምንድነው ትርጉሙ? ኮሜንት ላይ አስቀምጡልኝ። ኮሜንት ላይ የምታውቁ ሰዎች አስቀምጡ። 5 ብር አካውንታችሁ ውስጥ አለ። 5 ብር አካውንታችሁ ውስጥ ካለ ወደ እኔ ላኩ። እመኑ ማለት እያሾፍኩ አይደለም። ወደ እኔ ምን እንደምናደርግ ልንገራችሁ። ወደ እኔ ትልኩትና ማለት ነው የላካችሁበትን ሪዝን ጻፉልኝ። ያው ሪዝን ያስገባላችሁ የለ ከዛ ስክሪንሾት አድርጋችሁ ላኩልኝና በዛ 5 ብር እኔ ላደርግላችሁ የምትፈልጉትን ነገር ንገሩኝና ለኔ አይደለም የምጠቀመው እናንተ ማድረግ የምትፈልጉት ነገር ካለ እኔ አደርግላችኋለሁ ማለት ነውና 5 ብር ተጠራቅሞ አጠቃላይ አንድ ላይ ተጠራቅሞ ሜቢ ትልቅ ነገር የሚሰራም ከሆነ ሌትስ ሲ 5 ብር አካውንታችሁ ካለ ላኩልኝ። ኮሜንት ላይ አካውንቴን አስቀምጥላችኋለሁ። ባይ ባይ። እኛም አውቀናል ጉርጋድ ምሰናል አለች አይጥ። ይሄ ዘመናዊ ሌብነትና ልመና ተነቅቶብሻል፣ የኔ ተነቅቶብሻል። እኔም የያዘኝ ይዞኝ እንጂ ወጥቼ እንዳንቺ ብል ደስ ይለኛል። የያዘኝ ይዞኝ ነው። አዎ 5 ብር ወደ እኔ ላኩን። አይ ውጭ ቤት አሁን 5 ብር ወደ አንቺ ልኬ ከዛ አንቺ ደግሞ ለኔ ልታረግልኝ እንዴት ነው ነገሩ? እኔ አልገባኝም። አብራሪው አዎ ግን ደግሞ አድንቄሻለሁ። በቃ እንዲህ በፈጣጣው በገጣጣው ከምትመጪ እንደዚህ ዙሪያ ጠምጠም ሄደሽ ስለ እግዚአብሔር ማለትሽ ተመችቶኛል እና እግዚአብሔር ይስጥሽ። አዎ እግዚአብሔር ይስጥልን። እግዚአብሔር ይስጥልን። አዎ እግዚአብሔር ይስጥልን። ስወልዳ የሁት የአምላክ ቸርነት ይሱን ደግነት
ስወልድ አየሁት የአምላኬን ደግነት እሱን ቸርነት ስወልድ አየሁት የአምላኬን ደግነት እሱን ቸርነት። ዋው ደስ ይላሉ። አባትና ልጅ በጣም ነው የሚያምሩ። ያው የአምላክን ቸርነት ስትወልዱ ታውቁታላችሁ ይባላል። ያው አብራኩን ክፋ ያቅፎ እንደዚህ አድርጎ ያመሰግናል። ለዚህ ክብርና ወግ ማዕረግ ፈጣሪ ያብቃን ያብቃን። አዎ አሜን በሉ። የሌላችሁ አሜን በሉ፣ ያላችሁም አመስግኑ። እናንተ የጃፓን ሽንት ቤት እንዴት ዘመናዊ ነው። እጠበኝ አልኩት አጠበኝ፣ አድርቀኝ አልኩት አሁን ያደረቀኝ ነው ቴክኖሎጂ። ዋው የኔት አጠበኝ አልሽው አጠበሽ፣ አድርቀኝ አልሽው አደረቀሽ፣ ዘፍዝፈኝ የለውም ዘፍዝፈኝ። አዎ በጣም እንኳንቺ እዛ ሰው ሀገር ሄደሽ እየተግማማሽ ስለዛ ይዘፍዝፍሽ ትንሽ እስኪ ነፃ እንድትይ ዘፍዝፈኝን ንኪስ ዘፍዝፈኝን ነቅተሽ ትንሽ ዘፍዘፍ በይ። ከዘፍዝፈኝ ቀጥሎ ቸፍችፈኝ የለም። አዎ ቸፍችፈኝ፣ ቸፍ ያርግሽ የተወሰነ። እንደዛ ካልሆነ አጸጅም እንዲሁ ታስታውቂያለሽ እንዴ። ለነገሩ እኔም ብሄድ ካንቺ ባሰ ነው የምሆነው። አዎ ካንቺ ባሰ ነው። እኔማ እንደው ቂጤን ሳልቀርጽ ቀራለሁ ብለሻል። አንቺ እንደውም ላይ ነው። ግን ብቻ ምን አለ መሰለሽ የሚወጣና ማይወጣ ነገር አለ። በቃ ፐብሊክ ላይ የሚወጣና ማይወጣ ነገር አለ። ይሄ መጸዳጃ ቤት ነው፣ ሽንት ቤት እንዴ፣ ሬስትሩም፣ ፕራይቬት ሩም ምናምን ተብሎ እኮ ከላይ የሚለጠፈው በቃ የግል መጸዳጃ ሴኩሪቲ ካሜራ እኮ ማይገባበት እኮ ለዛ እኮ ነው። አንቺ እዛ ገብተሽ አለቀለቀኝ አደረቀኝ እያልሽ ትንሽ የኛን ሞራል ባትነክ። እኛ እኮ እዚህ የምንጸዳዳበትን ሁኔታ በታይ ታግኝልናለሽ። አንዳንዴማ እኮ እንዲህ ተዘብልሎ ክምር ብሎ ሳያ ሰው ያለ መስሎኝ ስመለስ ለካ ጎዝ ነገር ነው፣ ዝብላል ነው እየተዘበለለ። እንደገና በውሃ ሳይሆን በግሬደር በዶዘር ተጥሎ እዛ ጋር የምንጸዳዳው የምንቀመጠው እና ለኛ ለሞራላችን ትንሽ ይከብደናል። በእርግጥ ጃፓኖች 2050 ላይ እየኖሩ ያሉ ናቸው። በቴክኖሎጂ ነው ማለት በቴክኖሎጂ 2050 ላይ ነው የሚኖሩት እነሱ። የነሱን ቴክኖሎጂ ደግሞ ከኛ ሀገር ጋር ካወዳደርሽ ችግር ነው ችግር ነው። አዎ አብዛኛው ሰው እኮ ሜዳ ላይ ሽል ብሎ በቅጠል ነው ላሳርጎ ከህዝቡ ጋር ተቀላቅሎ ቁርናስ እያለ የሚኖረው እኮ አብዛኛው እኔንም ጨምሮ እንደዛ። ስለዛ ትንሽ ይሄ ለሞራላችን የሚከብድ ነገር ነው። ተመለሽ፣ ወደ ሀገርሽ ተመለሽ። ከሽንት ቤትም ውጪ እኔ እኮ ስጸዳዳ ሰገራ እንዳረቅጥ ብዬ አንዱን እግሬን ውጪ አንዱን እግሬን ውስጥ አድርጌ ነው የምጸዳዳው እንትላለች። ተመለሽ። መፍጨት የሚችሉ ሴቶችም አሉ። ስኳርቲንግ ምናምን የሚባል ይሄ ጂስፓት እንደዚህ ጂስፓት ስቲሙሌሽን ሲኖር ምናምን የዛኔ ክሊር የሆነ እንትን ሊያዩ ይችላሉ። ክሊር የሆነ ሳይን ሊያዩ የሚችሉበት ሁኔታ አንኮምፈርታብል። ይህንን ራሱ ኢንድ ለማድረግ ነው አንዳንዴ ሴቶች ኦርጋዝምን ፌክ የሚያደርጉት። ምክንያቱም ላይክ በቃ ሎንገር አይላ ኦርጋዝም አለ ፌኪንግ ኦርጋዝም። አዎ ሴቶች የስ በዋነኝነት 4 ምክንያት አለው ሴት ልጅ ኦርጋዝም ፌክ የምታደርግበት። ምንድን ናቸው? አንደኛው እንዳልከው ወንድየው ደስ እንዲለው ጀግናነት እንዲሰማው ሂስ ፕራውድ ኦፍ ሂምሰልፍ ለሪሌሽንሺፑ ሄልፕ እንዲያደርግ ማለት ነው። በቃላት ነው እሱ። እንዴት ኮሚኒኬሽን ላይ ሳይሆን ነው በዛ ሰዓት የሆነ ድምፅ የማውጣት አይነት ነገር ኦር አተነፋፈስ ላይ የመሳሰሉትን ነገር ሴት ልጅ ላይ ግልጽ የሆነ እንትን ስለማይታይ ፌክ ማድረግ ይቻላል። ስለዚህ ሳይኮሎጂካል ነው ማለት ነው ጉዳዩ። ሳይኮሎጂካል ብቻም ሳይሆን ኖርማሊ እኮ እነሱ እርካታ ለማግኘት የሚከብዳቸው ሴቶች አሉ። አንዳንዴ ወንዱ ደስ እንዲለው ለሪሌሽንሽፑ ማለትም እሱ ጀግና ነው አይነት እንትን ውስጥ እንዲሰማው ፌክ ታደርጋለች። ሁለተኛ ደግሞ ከራሷም የመጣ ሊሆን ይችላል። ስለ ኢንሰኪር ከሆነችና በራሷ ማትተማመን ከሆነ ይሄን ያህል ደቂቃ አንቺ ማጨርሽ ከሆነ ችግሩ ካንቺ ነው። ይህንን ሽሽት ፌክ ልታደርግ ትችላለች ኢንሰኪር ስለሆነች ብቻ። ምክንያቱም ሌሎች ሴቶች እንደዚህ ናቸው፣ ሌሎች ሴቶች እንደዚህ በቀላሉ አንቺ ምን ሆነች ነው ላለመባል እንትን ትላለች። ሶስተኛው ደግሞ በስነስርዓት እርካታ ላይ ለመድረስ የሚያግዛቸው ሴቶች አሉ። እነዚህ ድምፅና ፌክ ሲያደርጉት እነሱን ሄልፕ ያደርጋቸዋል። አራተኛው ደግሞ ግንኙነቱ እንዲበቃ ከፈለገች ስ ለማለት ሺል ፌክት ከዛ ላይ በቃ ደስተኛ ናት ብሎ ስለሚያስብ እንትን ይላል። ሴክሹዋል እንትኑ እንዲያልቅ ማለት ነው። ሜይንሊ በዚህ 4 ምክንያት ነው ሴት ልጅ ፌክ የምታደርገው። ስለዚህ የወንዱ ምንም የሚያውቅበት መንገዶች የሉ። ያንን ነገር አይቶ ብቻ ነው እንጂ ሪል መሆኑን አያውቀው። ሪል መሆኑን ላያውቅ ይችላል። ምክንያቱም ያው እንደ ወንድ የሆነ ኦቪየስ የሆነ ክሊር እንትን ላይኖራት ይችላል። ሴት ልጅ ግን የሚያስታውቅበት መንገድ አለ። አሁን ኖርማሊ አተነፋፈስ ላይ አንዳንድ ክሊቶሪያል ኤሪያዎች ሳይዛቸው ይጨምራል፣ የመሳሰሉ አይነት እንትኖች አሉ። ፕላስ ለሴት ልጅ ዲፍረንት ካይንድ ኦፍ ኦርጋዝም አለ። አንዳንድ ሴቶች ያው መርጨት የሚችሉ ሴቶችም አሉ። ስኳርቲንግ ምናምን የሚባል እንትን ይሄ ጂስፓት እንደዚህ ጂስፓት ስቲሙሌሽን ሲኖር ምናምን የዛኔ ክሊር የሆነ እንትን ሊያዩ ይችላሉ። ክሊር የሆነ ሳይን ሊያዩ የሚችሉበት ሁኔታዎች እንደዛ ነው። ኔክስት እንደውም ጠይቅ ስለሱ ነበረ፣ ስለ ጂስፓት ምናምን የሚባለው ነገር ሪል አለ ወይስ ለእንትን ነው ሳይኮሎጂካሊ ሰዎች ጋር
ሪል ያለ እኔ እኮ አሁን አለ ለሚለውን እኮ ጂስፓት ከማሳደድ እኮ ክሊቶሪስ እኮ እዛ ጋር በቃሽ የኔ እህት በቃሽ ይብቃችሁ እዚህ ጋር ይብቃችሁ እንዴ የዚህ ልጅ ፖድካስት ወዴት እየሄደ ነው ምንድነው ወገን እንዴ ነገር በአይን ይገባል ትል ነበር አያቴ እስኪ በተግባር አሳዩና በአይን ብናይ ጥሩ ነው የሚገባን ነገር ይኖራል ብያስ አሁን ያወራሹ እንዳለ 80% እንግሊዘኛ ነው ጂስፓት ስኩርቲንግ ምናምን ያልሽው ትንሽ አልገባኝ እና በተግባር ብታሳዩን ጥሩ ይመስለኛል የዚህ ልጅ ፖድካስት ወዴት እየሄደ ነው ቆይ ወዴት የሚጋብዛቸው ሁሉ መርፌና ክር ነው የሚያወሩት እንዴ ይሄን ፖድካስት እኮ ልጆች ወይ ደግሞ ርዕስጡት ልጅ እዚህም እዛም እየረገጠ እኛን ግራ አጋባን እኮ እኔማ እቺ ሴትዮ ስትመጣ መደንገጥ ጀምሬያለሁ ጆሮ ጭው የሚያደርግ ነገር ነው በቃ የምታወራው ሁሌ አንድ ቀን ማጥበብ ነው ማስፋት ይቻላል የሴቶች ምናምን ብላ የሆነ ሰዓት ስታንጫጫን ነበረ አሁን ደግሞ ትንሽ እየከበደችኝ አዎ ትንሽ ትከሻዬን ያዝ እያደረገችኝ ነው በርግጥ የምታወሩት ነገር ትምህርታዊ ነው እስከ ዛሬም እንደዚህ በግልጽ ስላልተወራ ብዙ ትዳሮች ብዙ የፍቅር ህይወቶች ፈርሰው ሊሆን ይችላል ብዙ ነገሮች ተበላሽተው ሊሆን ይችላል እንደዚህ ግልጽ ባለማውራት ነገር ግን ይህ ጉዳይ ፕራይቬት ጉዳይ ይመስለኛል ስለዚህ አንቺ አሁን የስነ ልቦና አማካሪ ከሆንሽ ወይም ደግሞ በሴክሹዋል እና ማተርኒቲ ጉዳይ ላይ አማካሪ ወይም ደግሞ ስፔሻላይዝ ያረሽ ሰው ከሆንሽ በዛ ረገድ አንቺ ጋር ሰዎች መጥተው ፕራይቬትሊ እንዲያወሩሽ ካውንስል እንዲያደርጉሽ ካልሆነ ደግሞ የራስሽን ዩቲዩብ ከፍተሽ ወይም ቪዲዮ ሌክቸር መስጠት ነው እንጂ በየፖድካስቱ አሁን የዚህ ልጅ ፖድካስት የሆነ ሰዓት የሆነ ከለር ይዛል የሆነ ሰዓት እንዳንቺ አይነቱን ከለር ይዞ እኛን ያወጫብረናል ስለዚህ ይሄ እየሄዳችሁበት ያለው መንገድ ልክ አይደለም አንተም ሰሞኑን የምታቀርበው ነገር ጠቅላላ ብልት ነክ ነገር እየሆነ እና ተመለሱ ማለት እንመለስ ሁላችንም እንመለስ እንደዚህ የምንሆን ሰዎች እንደ ሀገር እየሄድንበት ያለው ነገር በሙሉ ወደ ብልት እየሆነ ነው እንመለስ አይዞ በል ቀና ነገሩ ቀን ነው በመንገድ ጽና ክብርህ አይደለም ትካዜ ሽንፈቱ የአባቶች ልጅ ነህ ወበስ ክንደብርቱ ለማልፍ ይመስላል ችግር ሲበረታ ተስፋን አትቁረጥ ይተካዋል ደስታ ላንተ አላይቀር ቢዘገይ ነው እንጂ ጥሩ ቀን ይመጣል አይዞህ ወንድ ልጅ ያሰብከው ባይሞላ ችግር ባንተ ቢበረታ ከቶንዳ ተሻለን ትቼ ተበሰና ገባው ትል ነበር አያቴ የባሳለና ሀገር አትልቀቅ ያው እንደዚህ አይነቱ ነው እንደዚህች አይነቷ ነው ማን ነው ተውጫበርኩ አሁን እኔ በእንደዚህ አይነቱ ሰውዬ በሽታ መግዛቴ ነው በገንዘብ ፈቃዴ በሽተኛል መሆኔ ነው በአንድ ጮጋራ አልችላቸውም እነዚህን ሲጀመር ይሄማ ቦርቦር የምትመጣዋንም ታያለች እርግጠኛ ነኝ ታያለች ቢፈተሽ ያነጠነጠ ያጎጠጎጠ ነገር አያጣም ይሄ አያጣም በርግጥ በዛ ስራ የተመረቅክ ባለሙያ ልትሆን ትችላለህ ወይም ደግሞ ልምምድ ላይ ልትሆን ትችላለህ ነገር ግን በራስ ላይ ሳይሆን ይህ ነገር የሴቶችና የሴቶች ብቻ ነው እና ሴቶች ላይ ብትሞክር ሴቶች ላይ ብትለማመድ መልካም ነው ብዬ አስባለሁ እየሄድክበት ያለው መንገድ ጥሩ አይደለም ትንሽ ዝም ካሉ እንዲህ ማለት ትጀምራል ጥፍረን ሰርተ እንዲህ ማለት ትንሽ ዝም ካሉ ደግሞ ሚኒ ለብሰ እንደነ ሶፎንያስ ያኛው ነገር ነኝ ይያል እየተጠለዝክ እያስጠለዝክ ትኖራለህ ማለት ነው ይሄ አካሄድ ልክ አይደለም ቶሎ ተመለስ ማማዬ ምንድነው እግርሽን ሳየው ህይወቴን አስታወሰኝ ማለት ጠማማ ነው ወይኔ እንደኔ ጫማ ህይወትሽ የጫማ ቀጥታ ከኔ ህይወት ጋር ግንኙነት አለው በቃ የኔ ህይወትም እንዲህ የተንጋደደ ነው እንደዚህ የእንግላል ነው እየሄድኩ ያለሁት የእንግላል በቃ ልቃና አልቻልኩም ልቃና ስል ኑሮ ይኮረኩመኛል ተመልሼ እንጋለላለሁ ልቃና ስል የቤት ክራይ ይኮረኩመኛል ተመልሼ እንጋለላለሁ ልቃና ስል ግብሩ ትራንስፖርቱ ምኑ ሲኮረኩመኝ ተመልሼ እንጋለላለሁ ይሄ ጫማና እኔ አንድ ነን ልላችሁ ፈልጌ ነው ነገር ግን ማዘር ያረጉት ጫማ ከችግር አንፃር ሊሆን ይችላል በዚህ ጊዜ ጫማ መግዛት መኪና እንደመግዛት ትልቅ ነገር እየሆነ መጥቷል እንደውም አንዱ ጎረቤት ብርቃት ወረቀት ላከልኝ ሶዬ እንዴት ሆኖ ቤት ሰራ ብዬ እስከ መጨረሻ ሳነባው ጫማ ገዝቼ ያለውና ኑና መርቆልኝ ነው የሚለው እና ጫማ መግዛት በጣም ከባድ ነገር እየሆነ እንደሆነ አውቃለሁ ኢትዮጵያ ውስጥ ግን ከዚህ ወይ ባዶ እግሮትን ቢሄዱ ነው የሚሻለው ይሄ የወገብ ዲስኮትንም እንደዚህ ነው የሚያንሸፍፍ ይመስለኝ ካልሆነ ሂሉ ተቆርጦ ቢነሳ ባይ ነኝ ማዘር እንደው አፍ የለውም እንጂ ጫማው ራሱ ቢል ደስተኛ ነው እንዲህ ሰራዳው እና ማዘር ያውልቁና ይመለሱ ነካካች ማዘር ነካኩኝ እውነት
እንጀራ አብር ደረቅ እንጀራ ይመለሱ። ማዘር ባይነካኩኝ ጥሩ ነው። ይመለሱ። አዎ ይመለሱ። ታውቀኛለህ እኔ ደሃ ነኝ ያንተ ፍቅር የሚያባክነኝ በምን አቅሜ ሌላ አድርገህ ምንም የለኝ ችዬ ማልሰጥህ ወይ ሞላለኝ ምከቴ ባጣም ልቤ ግን ነው የፍቅር ሀብታም ወይ ሞላለኝ ምከቴ ባጣም ልቤ ግን ነው የፍቅር ሀብታም እያየ ሁሉ ሲመኝ ከስንቱ ሰው ላስጥልህ አቤት ምን ጉድ ነው ቆንጆ ሞደድ ስቃይ ነው። ስራቸውን ልገምት። እሱ ስጋ ቆራጭ ይመስለኛል። እሷ ደም ለጋሽ ነች። አዎ ደም ትለግሳለች በየቀኑ እንጂ ሰው እንደዚህ ሊሆን አይችል። መጀመሪያ እንደውም ሳየው እንደዚህ በትር ይዞ ኦሮምኛ ሊጨፍር ነው መሰለኝ። በቃ ሳየው እሷ ስትንቀሳቀስ ለካ ሰው ነች። እናቴ ከሱ ላይ ተልጠሽ ነው ወይ እንዴ? ረሃብና ጥጋብ ሰባይና ምድር። እሱ እኮ አሁን እንዲህ ቢያቅፋት ከረባቱ እንጂ የምትመስለው መች ሰው ትመስላለች እንዴ? አጠገቡ ቆማ እኮ እኔ ቀኝ ክንዱን መሰለች። ለየት ነጠል ስትል ነው ያወቅኩት ሰው መሆኗን። እንዴ ሆዱን ሳየው አንድ ነገር ትዝ አለኝ። እኛ ሀገር ማሽን የተፋው ስጋ የሚባል ነበር። ምን መሰላችሁ? ማሽን የተፋው ስጋ ማለት ስጋ የሚጠብሰው ሰውዬ ከሚጠበሱት ስጋዎች ላይ የተወሰነ እየቀነሰ ያጠራቅምና እሷን በርካሽ ይሸጣታል። እሷ ማሽን የተፋችው ስጋ ትባላለች። ወንድሜ ሆድህን እኮ ቲሸርቱ ተፍቶታል። ማሽን የተፋ ሆድ ነው ያለ። በእርግጥ ውፍረትና ቅጥነት የተፈጥሮ ጉዳይ ነው። አንዳንዴም የቸልተኝነት ወይም የጉብዝና ጉዳይ ሊሆን ይችላል። እኔ በተፈጥሮ መናገር አልፈልግም፣ ግን ከመጣችሁ አይቀር ላስላስ ሳላረጋችሁ አትሄዱም ብዬ ነው። ትንሽ ልቅመሳችሁ ትንሽ እና አንቺ ዜንደር ክፈቺ ወይ ብልቱዝ ክፈቺ፣ ትንሽ ስጋ ይላክልሽ። አዎ ስጋ ይላክልሽ እንጂ አልተመጣጠናችሁም። ልክ አይደለም ይሄ። እኔ እንጃ ጥሩ አይመስለኝም። ነገሮች በኋላ ሄደው እዛች ሃኒሙኗ ላይ ችግር ይፈጠራል። ይሄ ነገር ልክ አይመስለኝም። ቶሎ ተስተካከሉ። አንቺ መለስ በይ፣ አንተ ቀለስ በል። እንደዛ ካልሆነ ይሄ ባላንስ ያልሆነ ነገር ነው። ቶሎ ተስተካከሉ እንጂ ከሞላ ጎደል ታምራላችሁ። ዛሬ የእረኝነት ቀን ነው እንደምታዩት። ግሪን ባይ ግሪን ነው አውትፊታችን። የሽቷ ሀብላችን አለች፣ ቀለበታችን አለ፣ ኦልሶ አምባራችን አለ። ግን ከዛ በፊት አምባሰል ማር ፍሬሽ ፍሮም ዘ ሃይቭ ምግባችንና ጥቅስ ነው። ምሳችንን ይዘናል፣ ቃላችንን ይዘናል። ዛሬ 11 እንስሶች ነው የምንጠብቀው። 4ቱ በሬና ላም ከሁለት አንዱ ናቸው። ከዛ አንድ አህያ አለ፣ 4 በግ አለ፣ አንዷ ህፃን ልጅ ናት። 11 ናቸው። እስከ ማታ ድረስ 11ዱም ይኖራሉ። ከብቶቹ የተዝናኑ ነው፣ እኔም የተዝናኑ ነው። it's a win-win situation except for the sun። ብዙ ዛፍ የለም እዚህ አካባቢ፣ ችግሩ እሱ ነው። ጥላ እዚች ዛፍ ስር ብቻ ስለሆነ ያገኘሁት እዛ ቁጭ ብዬ ላይ ተጠለልኩ ነው። የሚያምር የአምባሰል ተራራን እያየሁ ነው። ኮደኩ ነው በነገራችን ላይ። አሁን አልፈራም፣ ከድሮ ይሻላል። ሶስት ያቀፋት ነው መሰለኝ። በነገራችን ላይ ይሄኛው በሬ ብዙ አይወደኝም። አይ ዶንት ኖ ዋይ። ፎቶ ላነሳው ስል ይሄዳል፣ ሌሎች ይሻላል። እቺ ፖስት አደርጋለች ሁላ። እቺ ላምናት። አሁን መግቢያቸው ሰዓት ተደረሰ፣ ልናስገባቸው ነው። ወደ ልናጉራቸው ነው። ሆግ ይባላል። ሆግ። ይሄ ግን መጥፎ በሬ ነው። ይሄ ጥቁር በሬ ማለት ነው። እኔን ብቻ አይደለም የሚጣላኝ፣ ሁሉም ጓደኞቹ ነው የሚጣላቸው። ሁሉንም ነው እንደዚህ በቀንዱ እያነሳ የሚወረወራቸውና በርቀት 11ዱን በሰላም ቤት ተመልሰዋል። ጉርምስና ላይ ነው አይሰማም። እዩት፣ ይሄ በሬ ሊወጣ አምራል ካስገባሁት በኋላ ራሱ አንዱ እንስሳ በሰላም ተመልሰዋል ወደዚህ። ምንም የጠፋ የለም። ሚሽን አኮምፕሊሽድ። የከብታችን ራታውን እዚህ ላይ እናደርጋለን። እነሱን አስገብተናል። ከዛ ሰንሴቱን ኢንጆይ እናደርጋለን። ይሰማቸዋል።
እዚህ ጋር አሁን ዳቦ የተጋገረ ነውና ከላይ ኩበቱ እየጨሰ ነው። ውስጥ ደግሞ ዳቦ ሙጌራ ዳቦ አለ። እህት ዓለም እየተሳሰብን እንጂ እየተሳሰብን እህት ዓለም እንዴ በቅናት ሞትኩ እኮ። የክፍለ ሀገር ልጅ መሆኑ እኮ በቃ ነው ስቃዩ። በቃ ከውስጥ እንዲህ የሚበላችሁ ነገር አለ። እውነት ከውስጥ እንዲህ የሚበላችሁ ነገር አለ። በቃ እንዴት ነው የሚያምረው። ትዝታዬ እንቀሰቀሰችብኝ። አረፌ በተቀመጥኩበት ያ ሰውዬ ትዝ አለኝ። እንዲህ ወደ ሀገሩ እያየ ምን ነው ሀገሬ ገብቼ አርቼ በወጣልኝ ያለው። እኔም እዛ ቤት ኧረ ነካካሽኝ። ዋው ግን ዋው ያለው ሰላም ምን አይነት ሰላማዊ ኑሮ ነው ግን እየኖርሽ ያለ። እንዳመጪ እዛው በቃ እኔ አንቺም ሆነ አልመለስም። እዚህ አዲስ አበባ እዚህ አዲስ አበባ መኖር ማለት የቀደሙ ዳቦ ማለት ነው። በቃ ከላይም ከስርም እሳት ይነድብሻል። ሰውዬ 3 ጊዜ እዛው ቆሜ ማለት ነው 3 ጊዜ ቤተክርስቲያኗን በመዞር ይህንን ተግባር እየፈጸመ ነው የነበረ ነው። በነራችን ላይ 50 ብርና 100 ብር 200 ብር ኪስ ውስጥ ያስገባል። እንደ ቪዲዮ ላይ እንደምትመለከቱት 5 ብርና 10 ብር ከወጣ ማለት ነው እንደ መልሶ ወደ ምድራዊ ምጽዋት ውስጥ መልሶ ያስገባል ማለት ነው። እና ይህንን እንደዚህ ቪዲዮ ላይ አድርጌ በነራችን ላይ ይሄ የመጀመሪያ አይደለም፣ ሁለተኛ ዙር ነው እንደዚህ ከወር በ2 ወር ልዩነት ውስጥ ማለት ነው። እና ለጥበቃው አመልክቼ ጥበቃውን አምጥቼ እንደዚህ ቆሞ አይቶት ለቀቀው። እና እኔ በእኔ አመለካከት ከጥበቃዎችም ጋር የሆነ ኮኔክሽን ያላቸው ነው የሚመስለኝ። እና በተቻላቸው መጠን በድጋሚ እላችኋለሁ ሼር በማድረግ እስቲ የነዚህን እንትኑን መጨረሻቸውን እስቲ እንድናይ እርዱን። እኔ አሁን ያሰብኩት በነገራችን ላይ ሄጄ ኖርማል አስተዳደሩን ላወራ እያሰብኩኝ ነው። ለምን ጥበቃና ሳይቼ ቪዲዮ ይዣለሁ፣ ማስረጃ አለኝ፣ ያዘው ብዬ ተደብቆ አይቶታል ያንን ተግባር ሲፈጽም 3ኛ ዙሩን ማለት ነው። እና ያንን አይቶ ሄዶ እንትን ሲል ምን አረኩ ምናምን ብሎ ኮስት ብሎ ሲያወራው ጥበቃውም ዝም ብሎ ተለቀቀው እላቸዋለሁ። እና ያው ለማስረጃ እንዲሆን እንደውም የጥበቃውን ስልክ ተቀብዬዋለሁ ያለውን ፕሮሰስ። አሁን እኔ በራሴ የወሰንኩት ምንድነው አስተዳደሩን ገብቼ ለማውራት ነው ያሰብኩት ያለሁት። ይሄ ሰውዬ በ2 ወር ውስጥ 2 ይሄንን ድርጊት ሲፈጽም ካገኘሁት አስቡት። በየቀኑ ነው ይሄን የሚተገብረው፣ በየቤተክርስቲያኑ የዞረ ነው እንደዚህ የሚያደርገው ማለት ነው። ስለዚህ እንደነዚህ አይነት አካላት ወንድሜ ምን ያህል ቢቸግርህ ምንም ያህል ቢቸግርህ እንዴት ከቤተ እምነት ብር ይሰረቃል? እኔ ይሄን ነገር አስተያየት ለመስጠት በጣም ይከብደኛል እውነት ለመናገር። ብቻ እግዚአብሔር ልቦና ይስጥ። እስኪ እናንተ በኮመንት ሀሳብ አስተያየታችሁን እስቲ አስቀምጡልኝ። አንቺን ነው ስማሾይ ልንገርሽ ታደምጭኛለሽ ወይ? ጸጉሯ ወርዶ ይጠቀለላል እንደ ዘንዶ። አያችሁ ጸጉሯ እንዴት እንደወረደ እንዴት ዝንጥፍ እንዳላያችሁ ጸጉሯ። አዎ እንደዚህ ጸጉሯ ዞማ ጸጉሯ ዝንጥፍ ነው እህቴ። ጸጉርሽ በጣም ወርዷል። አዎ ስለዚህ ይሰብሰብ። ይሄ ልክ አይደለም። ትንሽ ተዘናጠፈ። አዎ እሱ ይስተካከል። ሌላው ሜካፕሽን፣ ፋውንዴሽን ምናምን ሼሽን በቃ ወድጇል። ታምሪያለሽ። ትልቅ ሰው ነሽ። ምክር የምትሰሚ ይመስለኛል። የሚሰበሰቡ ነገሮች ይሰብሰቡ ለማለት ነው። ክብረት ይስጥልን። ተመለሽ። አዎ ተመለሽ። ልክ አይደለሽ። እንመለስ፣ አብረን እንመለስ። አዎ አታይቶ አራጅባንቶ ባንገዳ ለገነቶ አቸየቶ ማንዶ አረ ዲዮ ያታ ባዮ ክራይ አምባራቻይ ወይ ያታ ባዮ ክራይ ያቻደኛ ወንዶም ደተይ ታፋሪ ይዳይላይ ኮይ ሸታው ትራይ
ጋይስ እስኪ የገባችሁ ሰዎች ካላችሁ ቋንቋ የምትችሉ እስኪ ምን እንደሆነ እስቲ በኮመንት አሳውቁን። እስኪ አይ ቲንክ የያዘን ነገር ይመስለኛል። እስኪ ቋንቋ የምታውቁ ሰዎች በኮመንት ብታሳውቁኝ ደስ ይለኛል፣ የምን ባህል እንደሆነ። ስለ ባለቤቱ ሲያወሩ የሆነ ከእንትን በኋላ ነው ከደርግ በኋላ ነው ያገቧት አይደለም? አዎ። እንዴት ነበረ ጋብቻዎት? እንዴት ነበር የተዋወቁት? ልጆችዎት? ልንገርሽ፣ አክስቷ ኮረብታማ ሆቴል የሚላል እዛ ካሸሪ ነች። ላምበረት ጋር? አዎ። አሁን አለ አክስቷ ኮረብታማ ሆቴል፣ አሁን ኃይሌ ግራንድ ያለበት ማለት ነው። በጣም ቆንጆ ነው እባክህ። አክስቷ ነበረች እዛ። እኔ ክብር ጎዳለሁኝ። እዛ ገብቼ ቡና ቤት ውስጥ አልገባም። ውጭ መናፈሻ ምናምን እዛ ነው የምቀመጥ። ስልችን ሴትዮ አየኋት፣ አክስትየዋን ተዋውቅን። እንግዲህ ይግባ ነገሩ ሚስጥር ነው። ተዋውቅንና ትንሽ በእድሜ በለጥ አለችኝ። ይቺን አሁን ውሽማ ባረግ ሚስት ባረግ እንዴ አልኩና ዝም አልኩ። ሳይች ልጅ የእህቷ ልጅ ነች። መጣች፣ ተልካን የመጣችው አየዋት። ማን ፈልገሽ ነው? እናቴን ፈልጌ ነው አለችኝ። እሺ አልኩና ሄደች። አንድ ኮሎኔል ጓደኛ አሉኝ፣ የቢንያም አባት ጓደኛ። እቺ ሲሳይ እንደው ቤቷ እንዴት ነው አልኳት። ቤቷ እኮ ጠላም አለ አረቄም አለ አሉኝ። እሺ እንሂድ አልኳቸው። ሄድን። እኔ አልጠጣም። ነይ ጠላውንም አረቄውንም አምጪላቸዋል። ጠርሙስ ጠላና አረቄ ቅጅ ቀዳች። ለአንተስ አለች። የታሸገ ነገር የለም አልኳት። ቢራ አለ አምጪ አንድ ቢራ አልኳትና ቢራ ይዘን ቁጭ እንዳልን እንዴ ኮሎኔል ወይ እቺ ልጅ እስቲ ንግግሯ ምን አቀባበሏ ደስ ይላል፣ እስቲ ጥሯትና ፈልጋታለሁ ያልኳቸው። ጠሯት። ነይ ያልኳት። በእዚህ ለማነጋገር የሚፈቀድልሽ አይመስለኝም፣ ግን ወጣ ብለሽ አስፋልት ላነጋግርሽ ነገ 4 ሰዓት አወጣሁና የቢራውንም የጠላውንም ሂሳብ ቁረጭ አልኩና 50 ብር ሰጠኋት። ሰጠኋትና ነገ 4 ሰዓት ይዘሽ ነው ያልኳት። መጣች። አዎ መጣች። ይዛ ስትመጣ ነግቢ ታክሲስ አልኳት። ሾላ ሄድን፣ ገበያ ሄድንና ሹራብ፣ ቀሚስ፣ ነጠላ ጫማ ገዛሁላት። ጸጉሯ ምንጭርጭር ብሏል። አስተኮስኳት። አንድ ቢራ ልጋብዝሽ አልኩና እሺ አለችና እንደለበሰች እኩና እንትን ለስላሳ ክፈትና ውስጡ ጂን ጨምርበት አልኩት። ለስላሳው ላይ? እሺ እሺ። ጂን አስጨመርኩና አሽግና አምጣ አልኩት። አመጣ፣ ሰጣት። ለእኔም ቢራ ሰጠኝ። ጠጣን። ዳቅ አድርገችው። በጣም ጥሩ አልኩና የሚቀጥለው ግን ይቅር አልኩና አሁን ደገመች። ሰደክም ወይ ሰርዬ እባክሽ እንቅልፍ የመጣ ልተኛ አልኳት። የት ተኛለህ? አልጋ ልከራይ ግባ ተኛለች። ገባሁና ቁጭ አለች ወንበር ላይ። ውልቅልቅ አደረኩልህ እና ልብሴን እዛ ጣልኩና ተኛው። ውሸቴን ነው፣ እንቅልፍ አልያዘኝም። እሺ ወይ ሰርዬ ነይ ተኛ አልኳት። መጣች፣ ተኛች። እቅፍ አድርጉና እዚህ ግንባሯ ላይ ሳም አረኳት። ይቅርታ ግን ሳም አረኩና ወደዚህ ወደ ከንፈሯ አልሄድኩም። እሺ አንቺ አታዳምጪ። እሺ እሺ። አሁን ከንፈሯን ግጥም አደረኩ፣ ነከስኩና ያዝኩና ስዳብሳት ጡቷም ደስ ይላል፣ ይሄ ጭኑም ደስ ይላል። እሺ በእግሬ ነካ ሳረጋት ከፈተችልኝ ውስጡ። እሺ እሺ። የሰማችኝ ነው። ኧረ ጆሮዬን ይዣለሁ ጋሼ፣ አልሰማሁም የእውነት። ፍቅራችን ቀጠለ። እሺ አረገዘች። ቁም ነገሩ እሱ ነው። ደስ አይልም? ደስ አለኝ በጣም። እሺ የእርጉዝ ልብስ ገዛሁላት፣ አሳመርኳት። በቃ ምን አባቱን ስናልኩልና ግቢ ቤት አልኳት። ገባን። እሺ ያው ድህነት ነገር የለም። ገባን። ያው አለች አሁንም እግዚአብሔር ይመስገን። 4 ልጅ ዱብ አድርገችልኝ። ዋው! 4ቱ ልጅ በተከታታይ እኮ ነው። ብቻ ክርስትና ውለታ አብሬ ነው የምተኛው።
ክርስትና የተነሳ ወንድም በ40 በ80 አንድ ነች ሴት ስንል እኔም ትንሽ ቧጠጣለሁ። ስራም ወዲያም ወዲህም እላለሁ፣ ቆፋፍራለሁ። ግን እንደ ድሮ መኖር ባልችልም አይ ይላለሁ በቃ። አረ ጋሼ ከሁለት በኩል የተሳሉ ቢላውን እንዴ! አረ የድሮ ሰው የአሁኑ ሰው ምን ያውቃል? ማኪያቶ ወይ ወተት ገፋ ቢል ጁስ ጠጥተን በጁስ አይሰከር። አየናንተ ጊዜ ምርጡ ጊዜ። አይ ደጉ ዘመን። አሁን ሴቱ ይገለብጣል የለም ንቅንቅ የለም። አንድ ጊዜ እንደውም እንደርሶ እንደዚህ ያደርጋለሁ ብዬ እኩል ጠጪ እያልኩ እኔም ላበለብ እንግዲህ ወንድ ነኝ ወንድነቴን ለማሳየት ልከዋለሁ። መጨረሻ ላይ አዝላኝ የገባችው እሷ ነች። አዎ አዝላኝ ገባች። ቱቦ እስከሚያድር ጅብ ከሚበላው ብላኝ አዝላኝ እንግዲህ አስገብታኝ እሷ ወደ ቤቷ ገባች። እኔ በደረቅ ሌሊት ደረቅ አልጋ ላይ ተገኘው እሎታለሁ። እና የአሁኖቹ አይሰሙም አይሰሙም። በቃ አሸዋ ናቸው። ምጥጥ ስፖንጅ ምጥጥ የለም ምንም ንቅንቅ የለም። የእናንተ ዘመን ደጉ ዘመን። አይ ደጉ ዘመን። እኛማ ቆመን መቅረጣችን ነው። አገባ የታጨም ታጨ። ዶክተር ጌትስ ብቻ ቀረ ጺሙን እየቋጨ። ይሄ ጀርባዬ ላይ በቅርቡ እነቀሷል። የዛሬ ቪዲዮአችን እስካሁን ያያችሁትን ይመስል ነበር። ሐሳብ አስተያየት ካላችሁ በኮሜንት ብታሳውቁኝ ደስ ይለኛል። ስትገቡ ሰብስክራይብ ያላደረጋችሁ ስትወጡ ሰብስክራይብ አድርጉ፣ ቤተሰብ ይሁኑ። የኖቲፊኬሽን ምልክቷ ትመጣለች፣ እሷን ተጫኗት። ሁሌ ቪዲዮ በለቀቁ ቁጥር ኖቲፊኬሽን እንዲገባላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ወዳችኋለሁ። ይህን ከታችን ፈውስ እሳክንን ጫወት በዶክተር የስጋትተር የስሰብ ስክራይ ባድርገው የመተከዝ ለመፉዘዝ 20 ጊዜ ለክተት ወንደት ጊዜ ኩረ ለሳክ ለጫወታ የበርተር የስንቤት ምረድ